በምድር ላይ የሚኖር ሰው ለመባል የሚበቃው እነዚህን 3 ጥያቄዎች ሲጠይቅ ነው። አንደኛው እኔ ምንድን ነኝ የሚል ጥያቄ ሲጠይቅ ነው። ሁለተኛው ደግሞ እኔ ምን ላደርግ ወደዚህ ምድር መጣሁ የሚል ጥያቄ ነው። ሶስተኛው ወዴት እየሄድኩ ነውና የት ደርሳለሁ የሚል 3 ጥያቄ መጠየቅ አለበት። እኔ ምንድን ነኝ ብሎ ሲጠይቅ መልስ መመለስ አለበት። ለዚህ ሰው ያግባም ይመንኩስም ይሾምም ሳይንቲስትም ይሁን ሹፌርም ይሁን ሌላም ነገር ይሁን በየትኛውም ጉዳይ ያለ ሰው እኔ ምንድን ነኝ ብሎ መመለስ አለበት። እኔ ምንድን ነኝ? እኔ አሳ ነኝ ወይ ቢል አይደለም ይሆናል መልሱ። ጅብ ነኝ ወይ ቢል አይደለም ይሆናል መልሱ። አይጥ ነኝ ወይ ቢል አይደለም ይሆናል። አህያ ነኝ ወይ ቢል አይደለም ይሆናል። ፈረስ ነኝ ወይ ቢል አይደለም ይሆናል። በቅሎ ነኝ ወይ ቢል አይደለም። እባብ ነኝ ወይ ቢል አይደለም። ውሻ ነኝ ወይ ቢል አይደለም ይላል። በሬ ነኝ ወይ ቢል አይደለም። ፍየል ነህ አይደለሁም። በግ ነህ አይደለሁም። እንጨት ነህ አይደለም። ድንጋይ ነህ አይደለም። ሳር ነህ አይደለም። ውሃ ነህ አይደለም። መሬት ነህ አይደለም። ነፋስ ነህ አይደለም። እሳት ነህ አይደለም። ምንድን ነህ? ሰው ነህ። ይህን ማወቅ አለበት ማለት ነው። ሰው መሆኑን አንድ ሰው ማወቅ አለበት ማለት ነው። ሁሉን የሚበላ ከሆነ አይጥ ነው ማለት ነው። ይህ ሰውዬ ሰው አይደለም ማለት ነው። ተንኮለኛ ሆኖ ሰውን ወበከመ አርዌ ምድር ጽምምት እዘኒሃ እንተ ይትሰምዕ ቃለ ዘይረቅያ፣ ጆሮዋ እንደ ደነቆረ እባብና የምትነድፈውን ብቻ ፊት ለፊት እንደምታይ እባብ ነው ይላል። ተንኮለኛ ሰው ማለት ነው።